ሞጣ ጸበደ አንተ ጥንባታም ሰሞኑን ሊሰድበኝ አልቻለም። እናንተ ምን አስበ ነው ግን ሞጣዬ? አንተ ሻፋዳ፣ አንተ ጺም አልባ ሰውዬ፣ አንተ ፉፉ ጋጋሪ ሞጣ አንተ ግማታም ለምን አባህና ነው ማሰድበኝ? ቂጤ ስር ያለው ሞጣ ለምን አባህ ነው ማሰድበኝ? አንተ ቆለጣም ሰውዬ ሞጣ ለምን ነው የማይሰድበኝ? ሞጣ ቆለጦ እንደው መከራዬ ነው። በቀን አንዴ መሰደብ አለብኝ በሞጣ ግን እግዚአብሔርን እናንተ ተወኝ እኮ ግን ሞጣ ምን አስበው ነው በደህና ነው ሞጣ ቆለጦ። ለሞኑ ኢየሱስ በጭፈራ ይገኛል ላለ ሽምብራ እንደሚለው ዘፈን ሽምብራ ኢየሱስ ሽምብራ። አንዳንዱ ኮድ ላይ መዝለል ደግሞ ፋሽን መጥቷል። ይሄ የለም ኢየሱስን ጢብ ጢብ በማለት በመዝለል አታገኘውም። ኦርቶዶክስም እሪ በለ በማልቀስ ዳቦ አይወርድም። ለምንድን ነው ግን በራሳችሁ ሴቶች አሁን አንቺ 21 ዓመትሽ ገና ትንሽ ልጅ ነሽ። ለምንድን ነው ግን የመንግስት ፀጉር ማጥለቅ የምትፈልጉት? ምን ያደርጋል? የኔ እኮ የራሴ ነው። ይሄ አዎ ይሄ ኦ የራስሽ ነው? አዎ አዎ እቺ ጎበዝ ናት። አዎ የራሴ ነው። እንቁላልና ወተት በልታ ያደገች ልጅ ናት። አልሚ ምግብ አግኝታለች። አመሰግናለሁ። እሺ ቴንክ ዩ ሞጣ ፎሎ አድርገሻል ግን? አዎ ፎሎ ባክ አድርጌያለሁ። ቴንክ ዩ። ሜላት ትባላለች ከዳላስ ቴክሳስ አሜሪካ ነው። ሺ ሶ ቢዩቲፉል አዶሬብል ይላታል እንግዲህ ቴንክ ዩ ሞጣ። እዚህ ጋር ፏ ብላ ብልጭ ብላ ዘና ብላ ወጣለች። 3 ቪዲዮ አሁን እነ ቆርጠ ቀጥል ቆርጠ ላክለት። አሁን ይሄን አንዱን ለቆ 15000 ሰው አይቶታል ባንዴ። አሁን ታውቀሻል። ከዚህ በኋላ እንደው ሌላ ላይ ኢትዮጵያ ቴሌቪዥን ላይ ወይም ደግሞ ቢቢሲ ላይ መቅረብ የለብሽ። በቃ ዶክተር ሁኜ ስምህን እንትን ሜንሽን አደርጋለሁ። እና የህዝብ ነው 200 ዓመት ራሱን የሚቀይር። እኛ ራሱ ተቃጠልን። ምን ሃይማኖትሽ ምንድን ነው? ክርስቲያን። ምን አይነት ክርስቲያን? ኦርቶዶክስ ታምኛለሽ? በክርስትና አምናለሁ። እስኪ አንድ ጥቅስ ልጥቀስ። ሰው ሁሉ ባግሮ ነገሩ ሁሉ ውብ አድርጎ ሰራው ይላል መጽሐፍ። ታምኛለሽ በዚህ? አምናለሁ። አንቺን አሁን ውብ አድርጎ ሰርቶሻል። ቆንጆ ነሽ ስናይሽ። ታዲያ እግዚአብሔር ሁሉን ነገር ውብ አድርጎ ከሰራው የህንድ የሞተች ሴትዮ ፀጉር ከጭንቅላት ሲያርገሽ መምጣት ለምን አስፈለገ? ይሄን ምን ልሽ ሰው ስለሆንኩ የተሻለ ውበት ስለፈለኩ። አየሽ፣ አንቺ ክርስቲያን አይደለሽ፣ አስመሳይ ወበኔ